ኢራን የተኩስ ማቆም ቅድመ ሁኔታዎችን ማስቀመጧን አሶሺየትድ ፕሬስ ዘግቧል። የቴህራን ባለስልጣናት እንዳስታወቁት የሆርሙዝ የንግድ መስመር መከፈትና የአካባቢያዊ ቀጠናዊ ሰላማዊ ዋስትና ማግኘት እንዲሁም በአሜሪካና በእስራኤል የተጀመረው ጦርነት እስከ ወዳኛው እልባት እንዲያገኝ ኢራን ባስቀመጠችው ቅድመ ሁኔታ መደራደር እንደሚያስፈልግ ገልጻለች። በኢራን ኮንሱላር ጄኔራል ህንድ ሀገር እንዳስታወቀው ፕሬዚዳንት ትራምፕ በሚያስቀምጡት ቅድመ ሁኔታ ላይ እንደማይደራደሩና የጦርነቱ መቆም እነርሱ እንደሚያስቡት እንደማይሆን ኢራን አስታውቃለች። ዘገባው የተገኘው በህንድ የሚገኘው የኢራን ቆንስላ ጽሕፈት ቤት በኤክስ ድረገጹ ላይ ባሰፈረው መረጃ መሰረት ነው። የኢራን ምላሽ በ5 ነጥቦች ላይ ያተኮረ ቅድመ ሁኔታ ነው። ጦርነቱ ዳግም የማይከሰትበትን የካሳ ክፍያ፣ የተኩስ ማቆም ስምምነት፣ የሆርሙዝን የንግድ መስመር በመክፈትና ዘለቀታዊ መፍትሄዎችን በመፈለግ መደራደር እንደሚያስፈልግ የኢራን ባለስልጣናት መናገራቸውን አሶሺየትድ ፕሬስ ዘግቧል። ኢራን የኩዌትን ዓለም አቀፍ የአውሮፕላን ማረፊያ መደብደቧን እናም ሌሎችንም የባለሰላጤ ሀገሮች ኢላማ ያደረገ የኃይል ተቋማት ላይ ኢላማን ያደረገ እርምጃ መውሰዷን ገልጻለች። እስራኤል በበኩሏ የአየር ጥቃት በኢራን ላይ መፈጸሟን አስታውቃለች። በፕሬዝዳንት ትራምፕ 15 ነጥብ አቋም የኢራንን የኒውክሊየር ፕሮግራም፣ የሆርሙዝን መስመር መከፈት፣ የሚሳኤልና የጦር መሳሪያ ቅነሳና በኢራን ላይ የተደረገው የማዕቀብ መነሳትን የሚያመለክት ነው።